ሰላም ሰላም እንዴት ናችሁ እንዴት ቆያችሁ እንዴት ሰነበታችሁ እንግዲህ ዛሬን በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው ዛሬ ደግሞ ያለሁት እንግዲህ ከተማ ውስጥ ነው እንግዲህ ሰሞኑ በጣም ብዙ የተራራ ላይ ጉዞ አብዝተናል ስለዚህ ዛሬ ደግሞ አንድ የሆነ ከተማ ላይ ሆነን ከተማው ላይ በጣም ብዙ አስገራሚ ነገሮች አሉ ይሄ ከተማ በጣም በዲፕሎማቲክ ሲቲነት ታወቃለች ከኒውዮርክ ቀጥሎ እንግዲህ ሁለተኛዋ የዲፕሎማቲክ ሲቲ ነች እና ደግሞ ከዛ ተጨማሪ ደግሞ በጣም ብዙ ታሪካዊ የሆኑ ነገሮች አሏት ብዙ የሚታወቁባት ነገሮች አሉ ስፔሻሊ ከፕሮቴስታንት ሪፎርም ጋር በተያያዘ ወይ ደግሞ ሪፎርሜሽኒስት የሚባሉ ሰዎች ብዙ የፈሉባት ከተማ ነበረች በድሮ ጊዜ አሁን ደግሞ በጣም ብዙ በዲፕሎማቲክ ከተማነቷ የምትታወቅ ከተማ ነች ትንሽ ከተማ ነች ነገር ግን በፈረንሳይ ጥግ የምትገኝ ከተማ ነች በስዊዘርላንድ ውስጥ ይቺ ከተማ እንግዲህ ዛሬ ጄኔቭ ውስጥ እንገኛለን ማለት ነው የጄኔቫ ከተማ በዋናነት ብዙ የምትታወቀው በዲፕሎማቲክ ከተማነቷ ነው ስለዚህ ይቺን በመሆኗ በጣም ብዙ ዓለም አቀፍ የሆኑ ተቋሞች አሉባት ከነዛም ውስጥ የዩኤን ሁለተኛው ቢሮ እዚህ ነው ያለው የአውሮፓ ዋናው ቢሮ እዚህ ነው ያለው ከኒውዮርክ ቀጥሎ ትልቁ ቢሮ ማለት ነው ከዛ በተጨማሪ ደግሞ በጣም ብዙ ትልልቅ ቢሮዎች አሉ እነ WHO ማለት ነው ያ ማለት እነ ቴዎድሮስ አዳኖም ያሉበት የዋና መስሪያ ቤታቸው እዚህ ነው ያለው ሌሎች ደግሞ እንደዚሁ በጣም ብዙ ትላልቅ የዓለም አቀፍ ተቋማት ያሉበት ከተማ ነው ማለት ነው ይሄ ከተማ በጣም ብዙ የሚታወቁበት ነገሮች አሉ አሁን ያለውበት አካባቢ ራሱ ፊልፍ ታሳያችኋለሁ በጣም ብዙ የሚታወቅ ያ ማለት ዓለም ላይ ረጅም የሆነ የእንጨት ወንበር ነው ይሄ ቦታ ከተራራ ነገሮች አሉ በፊልፍ በዛ በኩል ነገር ግን ከዛ ቦታ ተነስታችሁ እዚህ ጋር ቁጭ ብላችሁ ተራሮቹ የምታዩበት አይነት ነገር ተሰራ በድሮ ጊዜ የተሰራ ወንበር ነው ያ ወንበር በጣም ረጅም ነው ያ ማለት ከአንድ የኳስ ሜዳ ርቀት ያክል ያለው እስከ 120 ሜትር ርዝመት ድረስ ያለው አይነት ትልቅ የሆነ የእንጨት ወንበር ነው እሱም አያሳያችኋለሁ ዝም ብዬ ዞር ያልኩ ከዛ በተጨማሪ ደግሞ ኦልድ ታውና በጣም ብዙ አስገራሚ ነገሮች አሉ ቅድም እንዳልኳችሁ የሪፎርሜሽኒስቶች የሚባሉት ሰዎች የፈሉባት ወይ ደግሞ እዚህ በጣም ብዙ እንደ መኖር ሀገራቸው አድርገው ይቆጥሯት የነበረች ከተማ ነች ይሄ ከተማ ስለዚህ ከዚህ ጋር ተያይዞ ደግሞ በጣም ብዙ አስገራሚ የሆኑ ነገሮች አሉ እሱም እዚህ ኦልድ ታውና ከጀርባ የምታዩት የኦልድ ታውን ነው ስለዚህ እሱ ጋር ደግሞ ገብቼ ከተማው ላይ ያሉ ኦልድ ታውና ላይ ያሉ ነገሮች አንዳንድ ነገሮች ዞር ያልኩ ያሳየኋችሁ ከተማውን ያያየን ደግሞ እንቀጥላለን ማለት ነው ስለዚህ አሁን ጉዳያችን ከዚህ ጀምረን ወደዛው እንቀጥላለን ማለት ነው መልካም ቆይታ ይሁንልን ስለዚህ የዛሬ ጉብኝታችን የምንጀምረው ከዚህ ጋር ይሆናል ማለት ነው አሁን ያለውበት ቦታ ቅድም እንዳልኳችሁ ይቺ አሁን ያለውበት አካባቢ ከፊት ለፊት አሁን አዙሬ ባሳያችሁ ሙሉ ወደ ተራራ የምታዩበት አይነት ነገር ነው ከዚህ ጋር ብታያቸው በሙሉ በዛ በኩል ትልቅ ተራራ አለ በሙሉ እዚች ጋር ደግሞ በዚህ ፊት ለፊታችን ደግሞ ያለው በነገራችን ላይ እዚህ ፊት ለፊት ይሄ ግቢ ነገር እዛ ጋር ፊት ለፊት የምታዩት ዩኒቨርሲቲ ነው ማለት ነው ነገር ግን ይሄ ዩኒቨርሲቲ እንደ ሌላው እንደኛ ሀገር እንትን አይደለም ምንድነው ለፐብሊኩ የተከለከለ አይደለም ግቢው እንደምታዩ በጣም ብዙ ሰዎች አሉ ሳይክሎች አሉ ምናምን እንደምታያቸው ምክንያቱም እነዚህ ዩኒቨርሲቲዎች ለፐብሊኩም ክፍት ናቸው ሰው ግቢ ላይ ሆኖ መጥቶ ፓርኩ ላይ አርፎ ጌሞች መጫወት ይችላል የተለያዩ ነገሮች አሉት እዛ ላይ ያረገ መቆየት ይችላል ማለት ነው ከዛ በተጨማሪ አሁን ቅድም ያልኳችሁ እዚህ የምታዩት ይሄ ወንበር ነው እንግዲህ ቅድም ያልኳችሁ በጣም ረጅም ነው እስከ ታች ድረስ እስከዛ ድረስ ነው ያለው ከዛ በኋላ ደግሞ በዚህ በኩልም ደግሞ እዚቹ እንደምታዩት ወደዚህ ደግሞ ረጅም የሆነ ወንበር ነው እስከዛ ድረስ ያለው ማለት ነው እና ወንበሩ በጣም ረጅም ነው ከእንጨት ብቻ ነው የተሰራው ይሄም ወንበር ዓለም ላይ ካሉ በእንጨት ከተሰሩ ወንበሮች ትልቁ ወንበር ተብሎ ነው የሚታወቀው እንደዚህ አይነት በጣም ብዙ ነገሮች አሏቸው እንግዲህ ሰፈሩ እንደምታዩት በድሮ ወይ ነው የዛሬ 2 ወር 3 ወር አካባቢ ሲመጣ ይሄ ሰፈር እንግዲህ አብዛኛው ሙሉ እንግዲህ ደነ ነበር የሚመስለው በጣም ጥቅጥቅ ያለ ነበር አሁን ግን ከጀርባ እንደምታያቸው ዛፎቹ በሙሉ ረክፈዋል ምክንያቱም ሲዝኑ ወደ ክረምቱ እየመጣ ስለሆነ ዛፎቹ እንደዚህ ነው የሚረክፉትና ይሄ እንግዲህ ያው ብዙ ጊዜ አንዳንድ ነገሮች አሉ ከህይወት የምትማሩባቸው እንደዚህ ምክንያቱም የሰው ልጅ ላይ በህይወቱ ምንም ነገር ቋሚ ነገር የለም ነው ዛፎቹም እንደምታያቸው ተፈጥሮ ሂደታቸው ጠብቀው እየረገፉ ቅጠላቸው ያበቀሉ ይቀጥላሉ የሰው ልጅም ልክ እንደዚሁ ነውና በህይወቱ በሙሉ አንድም ነገር ቋሚ ነገር አይኖረውምና ብዙ ጊዜ እሷ ለመርዳታችን ብዙ ጊዜ እንቸገራለን በህይወት ውስጥና አሁን እኔ ወክ ያረኩ ያለሁት ወደ ኦልድ ታውኗ ነው አሁን ይሄ ከፊት ለፊት የምናየው በሙሉ ኦልድ ታውኑ ከዚህ ነው የሚጀምረው ነገር ነው የምታዩት የኦልድ ታውኖቹ በነገራችን ላይ የአውሮፓ አብዛኞቹ ብዙ ጊዜ እንደነገርኳችሁ በጣም የሚያማምሩ ቤቶች ናቸው ነገር ግን በጣም ቀጭን የሆነ መንገድ ነው ያላቸው ኮብልስቶን አላቸው እና ነው ቤቶቹ የድሮ ናቸው
በዛ ላይ ደግሞ አብዛኞቹ ቤቶቹ ድሮ ስለሆኑ ብዙ ነገራቸው የቆየ ነው። ነገር ግን መንገዳቸው ጠባብ ነው። በጣም ለመኪና ማይመች አይነት ነገር ነው። አብዛኞቹ ልክ እንደዚህ ጠባብ ናቸው። በዚህ በኩል አሁን ይሄን ብታዩ በሙሉ ወደዛ ሙሉ ቀጭን የሆነ መንገድ ነው። ነገር ግን ወደዚህም ብታዩት አብዛኛው ነገር እንደዛ ነው። ልክ እንደዚህ ሶስት ማለት ለምሳሌ በዚህ በኩል ማሳያችሁ ሙሉ ቀጭን መንገዶች ናቸው ሙሉ። ነገር ግን አብዛኞቹ ኮብልስቶን ምናምን ናቸው። ሌላ ይሄ በጣም የተለየ ነገር የምታዩበት ነገር የለም። ነገር ግን የድሮ ከተማ መሆናቸው ሳያፈርሷቸው ጠብቀው ያስቀምጧቸው ነገሮች ናቸው። እዚህ ጋር ደግሞ የምታዩት ከፊት ለፊት የድሮ ይሄ ከተማ በጦርነት በነበረበት ጊዜ እንትን ያረጉበት የነበረ ነው። እንደ የጦር መሳሪያ ስቶር የነበረ ቦታ ነው። ይሄ ቦታ እንደምታያቸው አሁን የድሮ መድፎች ምናምን አሉ። እዛ ፊት ለፊት የምታያቸው መድፎች አሉ። እዚህ ጋር እንደምታዩት በዛ በኩል ያለ መድፍ ምናምን አለ። አሁን እዛች ጋር እነዚህ መድፎች በድሮ ጊዜ በጦርነታቸው ጊዜ ወይም በተለያየ ጦርነት የሚያረጉበት ጊዜ መሳሪያ የሚያስቀምጡበት የነበረ ቦታ ነው። ነገር ግን እዚህ ከጦርነቱ ጋር በተያያዘ በጣም አንድ አስቂኝ የሚነገር አፈ ታሪክ አለ። ያም በዚህ ጦርነት የሚያረጉበት ጊዜ ስፔሻሊ የፈረንሳይ ወራት ስለነበረ ለብዙ አመት በ1970 በ17 ምናምን 18 አካባቢ የዛኔ ፈረንሳይ ወራት ስለነበረ ያንን ጦርነት የሚያረጉበት ጊዜ ከዛ ከመላቀቅ ወይ ደግሞ ከዛ ነፃ ለመውጣት ጦርነት የሚያረጉበት ጊዜ አንድ የሆነች ሴት ወይ ደግሞ የዛኔ ከተማውን ሊወሩ ወይ ደግሞ ይሄ ከተማ ላይ በሚመጡበት ጊዜ ያው እንደሚታወቀው ብዙ ከተሞች ላይ ወል አላቸው የከተማው ሰው ያው ወል ወይ ደግሞ ያ ግድግዳ በሚወጡበት ጊዜ የሆነች ሴት ሱፕ ወይ ደግሞ የአትክልት ሾርባ ደፍታባቸዋለች ይባላል። ያስ እንደምትደፋበተችው ጊዜ አንዳንድ ወታደሮቹ በጣም በመደንገጥ ወይ ደግሞ ያንን ሱፕ በሚደፋባቸው ጊዜ በመደንገጥ በጦርነቱ እንዲሸነፉ ምክንያት ሆናለች ተብሎ ይታመናልና በየአመቱ ዲሴምበር ላይ እየወጡ የዚህን የሱፕ ቀን ወይ ደግሞ የሾርባ ቀን ብለው ያከብራሉ። ይችን ሴት በማሰብ ማለት ነውና አንደኛ ሰው ከሚያከብሩበት ቦታ አሁን ያልኳችሁ ይችኛዋ ቦታ ነች። እቺ አሁን ማሳያችሁ ይችኛዋ ከጀርባ ያለችው ቦታ መሳሪያ የሚያከማቹበት ነበር ቦታ ማለት ነውና በጣም ያስቃል። ነገር ግን ያው ስታስቡት ደግሞ አስተዋጽኦ አድርጎ ሊሆን ይችላል። ነገር ግን የዛኔ ባልኳችሁ ግድግዳው ላይ ወይ ደግሞ ወሉ ላይ የከተማ ወሉ ላይ የሚወጡበት ጊዜ ያችን ሴትዮ ከመስኮት ላይ ሆና ሾርባ ደፍታባቸው ነበረ ተብለው ያምናሉ። እንግዲህ እኛም ሀገር እንደዛ አፈ ታሪኮች አሉ። እነዚህ አይነት ነገሮች ናቸውና አሁን እዚህ ፊት ለፊት ደግሞ የምታዩት በጣም አንድ የፓርላመንት ወይ ደግሞ የነሱ ፓርላመንት ነው የሚባለው የኛ ሀገር የ4 ኪሎ ያለው ፓርላመንት አይነት ነገር ማለት ነው። ይሄ እንደዛ አይነት ነገር ነው። ብዙ ጊዜ ሲመጡ ስብሰባዎች የሚያረጉበት ቦታ ነው ይሄኛው ማለት ነው። በጣም ሰፊ ነው። ይሄ መሃሉ የምታዩት ይሄ ሁሉ የምታዩት ሰዎች አብዛኞቹ ጎብኚዎች ናቸው። ይሄ ቤት ኖርማል የፓርላማቸው ነው ወይ ደግሞ የመሰብሰቢያ ምንድነው የኛ ጋር እንደራሴዎች ነው የሚባለው። እነዛ አይነቶች መሰብሰቢያ ቦታ ነው ይሄኛው ማለት ነው። ምክንያቱም ይሄ ሀገር እንደምታውቁት የሚታወቁት በዋናነት በዳይሬክት ምርጫ ወይ ደግሞ ሰዎች ሁሉም ምርጫ ሲደረግ የዳይሬክት ምርጫ ነው ወይ ደግሞ ሰው ማንኛውም ሰው የራሱ የሆነ መርጦ ነው። ያ ማለት በሪፈረንደም አይነት ነገሮች ማለት ለምሳሌ የሆነ በጣም የሚያስገርመኝ ለምሳሌ አንድ እዚህ ከተማ ላይ ጄኔቭ ላይ ከ6 ሰዓት በኋላ እንትን አያርፍም፣ አውሮፕላን ማረፍ አይችልም። ይሄን ያረጉት የከተማው ህዝቦች እዚህ አካባቢ የሚኖሩ የካንቶኑ ላይ ወይ ደግሞ እዚህ ክልል ላይ የሚኖሩ ሰዎች ድምጹ ይረብሸናል ብለው ተቃውሞ ለመንግስት ያስገባሉ። ከዛ በኋላ ሪፈረንደም ይካሄዳል። ከተካሄደ በኋላ ሰው ሁሉ ተስማምቶ ያንን አስቆሟል። አሁን ማንኛውም ፕሌን ከ6 ሰዓት በኋላ አይነሳም ወይም ደግሞ አያርፍም እና በጣም ነው የሚገርመውና አንዳንዴ ይሄ ሰው ያ ዳይሬክት ምርጫ በመኖሩ ምን ያህል ኢንፍሉዌንስ እንዲኖራቸው ምን ያህል ዴሞክራሲያዊ የሆነ መብታቸውን በምን ያህል ኤክሰርሳይዝ እንዲያረጉ ይጠቅማቸዋል ማለትና በጣም ነው የሚገርመኝ እሱ ነገርና እንደዛ በጣም ብዙ አስገራሚ ነገሮች አሉ እዚህ ሀገር። በነገራችን ላይ በጣም የሚያስቁም ነገሮች አሉ። አንዱ አስገራሚና የሚያስቀው ነገር እንትን አይቻልም፣ ሽንት ቤት ፍላሽ ማድረግ አይችሉም ከ4 ሰዓት በኋላ ከማታ ማለት ነውና በጣም ነው የሚገርመው። ግን በዚህ ማድረግ አይቻልም። ጎረቤታችሁ ኮምፕሌን ካረገ ድምጽ ሰምቻለሁ ብሎ ትቀጣላችሁ፣ ፖሊስ ይጣራባችኋልና ብዙ እንደዛ አስገራሚ ነገሮች አሉ። እነዛ አይነት ነገሮች አብዛኞቹ ነገሮች የሚያረጉት ልክ እንደዚህ መብታቸው መጠቀም ደግሞ ሪፈረንደም በማካሄድ ወይም የተለያዩ ነገሮች በማድረግ ነው ይሄን የሚያረጉት ማለት ነውና አሁን እንግዲህ ኦልድ ታውና ትንሽ ስለሆነች ኦልሞስት እየጨረስኳት ነው ኦልድ ታውና። ነገር ግን ከዚህ ፊት ለፊታችን የአንድ ቤተክርስቲያን አለ። የቅዱስ ጴጥሮስ ቤተክርስቲያን ነበረ፣ የካቶሊክ ቤተክርስቲያን የነበረ ነው። ቅድም እንዳልኳችሁ በሪፎርሜሽኑ ምክንያት ካልቪን የመጀመሪያ ንግግር ያረገበት ቤተክርስቲያን ነው። ከዛ በኋላ ግን ይሄ ቤተክርስቲያን ወደ
ፕሮቴስታንት ተቀይራ የፕሮቴስታንት ነው አሁን የምናውቀው ነገር ግን ድሮ የካቶሊክ የነበረ ነውና እሱ ጋር ደርሻለሁ እሱን ላሳያችሁና እንግዲህ አሁንም እንቀጥላለን ጉብኝታችን ማለት ነው ስለዚህ እንግዲህ አሁን ያለሁት ቅድም እንዳልኳችሁ ከቤተክርስቲያኑ ፊት ለፊት ነው ያለነው ያም ማለት ቅድም እንዳልኳችሁ ይሄ ቤተክርስቲያን በጣም ታሪካዊ የሆነ ነው ያም ማለት የካልቪን ከፈረንሳይ ተባሮ በሚመጣበት ጊዜ የመጀመሪያ ጊዜ ለፐብሊክ ስፒች ያቀረበበት ቤተክርስቲያን ነው ብያቸዋለሁ ስለዚህ እሱ ቤተክርስቲያን ላይ እንገባለን ውስጥ ግን እንግዲህ ያው ቤተክርስቲያን ስለሆነ ለማውራት ስለማይቻል ዝም ብዬ እስከምገባ ድረስ ያወራሁላችሁ ገባና ውስጥ ግን ከወጣን በኋላ የሆነ ያክል ስለቦታው እነግራችኋለሁ ማለት ነው ቤተክርስቲያኑ እንደምታዩት የሆነ ትልቅ ነው ከጀርባ በዛ በኩል ደግሞ ረጅም የሆነ ታወር አለው ያ ታወር ደግሞ በጣም ረጅም ነው ከተማውን በሙሉ 360 ዲግሪ የሚያሳይ ያለው ነገር ግን ደረጃው በእግር ነው የሚወጣው ከቻለን እሱ ነተን እናያለን ካልሆነ ደግሞ ውስጥ ያለው ቤተክርስቲያኑ ብቻ አሳይቻችሁ እንመለሳለን ማለት ነው አሁን ውስጥ ትገባላችሁ ነገር ግን ውስጥ ስትገቡ ማንኛውም ሰው ገብቶ መጎብኘት ይችላል ነገር ግን ወደ ውጭ የምትወጡ ከሆነ ላይ ያልኳችሁ ደረጃው ላይ የምትወጡ ከሆነ ግን ተከፍሉና ለሆነ ሰዎች አክሰብል የሆነ ነገር ነው ነገር ግን አሁን ውስጥ ገብተን እስቲ እንየውና እንጨርሳለን ማለት ነው ቤተክርስቲያኑ እንግዲህ እንደምታዩት ማንኛውም አውሮፓ ላይ እንዳሉ ቤተክርስቲያኖች በጣም ትልልቅና ሰፊ የሆነ ቤተክርስቲያን ነው ነገር ግን በዋናነት የዚህ ቤተክርስቲያን ታሪካዊ የሚያደርገው ቅድም እንድነግራችሁ እንደሞከርኩት ካልቪን ያስተምርበት የነበረ ቤተክርስቲያን ነው ያልዛኔ ከፈረንሳይ በመጣበት ጊዜ እንደ መቀመጫ አርጎ ይወስዶ የነበረው ደግሞ ይሰብክበት ያስተምርበት ሐሳቦቹን ይገልጽበት የነበረ ቤተክርስቲያን ነው ቤተክርስቲያኑ ውስጡ እንደምታዩት በጣም ውብ ነው ስዕሎቹ አሉ መስኮቶቹ ላይ እንዲሁም ደግሞ ከላይ ጣሪያው ላይ ደግሞ በጣም ውብ የሆኑ ስዕሎችና ዲዛይኖች አሉበት ማለት ነው ስለዚህ ቤተክርስቲያኑ በጣም ውብ የሆነ ነው ነገር ግን እሱ የዛኔ የሪፎርሜሽን ሐሳቦቹ ሲያስተምርበት የነበረ ቤተክርስቲያን ነው ማለት ነው ስለዚህ ውስጥ እንግዲህ ላሳያችሁ እንደሞከርኩት በደንብ ለመቅረጽ አይመችም ቅድም እንዳልኳችሁ ውስጥ ያው ኖርማል ቤተክርስቲያን ስለሆነ ብዙ ማውራት አይቻልም ስለዚህ አሁን በዋናነት እንግዲህ ቤተክርስቲያኑ እንዳሳየኋችሁ በቪዲዮ እንደምታዩት ይሄኛው በጣም ውብ ቤተክርስቲያን ነው በጣም ትልቅ ካቴድራል ቤተክርስቲያን ነው ነገር ግን ከሆነ ጊዜ በኋላ ቅድም እንዳልኳችሁ ከካቶሊኮች ወደ ፕሮቴስታንት ተዘዋውሯል ከ16ኛ ክፍለ ዘመን በኋላ ማለት ነው ስለዚህ ውስጡ በጣም ብዙ የሚያማምሩ ስዕሎች አሉት እንደማንኛውም ቤተክርስቲያን በጣም ውብ የሆኑ ስዕሎች አሉት በጣም ብዙ የሚገራርሙ ነገሮች የሚያምሩ ነገሮች አሉት በዛው ልክ ደግሞ ቅድም እንዳልኳችሁ በጣም ታሪካዊ የሆነ ነው ከስፔሻሊ ከፕሮቴስታንት እምነት ጋር በተገናኘ ማለት ነው ስለዚህ ከዛው በተያያዘ ቅድም ያልኳችሁ አንደኛው የካልቪን ወንበር አለ ከፊት እንደምታዩት የካልቪን ወንበር በዚህ ቪዲዮ እንደማሳያችሁ የካልቪን ወንበር አለ ያ ወንበር የዛኔ እሱ ሲቀመጥበት የነበረ ተብሎ የሚታሰብ ወንበር ነው እሱ ወንበር ፊት ለፊት ተቀምጧል እሱ ወንበር የማየት እድል ይገጥማችኋል እዚህ ከመጣችሁ ማለት ነው ከዛ በኋላ ግን አብዛኛው ነገር ግን ቤተክርስቲያኑ ኖርማል እንደማንኛውም ቤተክርስቲያን የተለያዩ ነገሮች አሉት ከዛ ውጪ ቅድም ደግሞ ታሪካዊ ነገር አለው ከዛ ውጪ ደግሞ አሁን እዚህ ከጀርባዬ ደግሞ ያለው ደግሞ አንድ ሙዚየም አለ ይሄ ሙዚየም ግን በዋናነት ላሳያችሁ ፈልጌ የነበረ ነገር ግን ሙዚየሙ ላይ ገብታችሁ ውስጥ መቅረጽ አትችሉም ስለዚህ መቅረጽ ስለማይቻል ምንም መግባታችን ምንም ቫልዩ የለውም ነገር ግን ይሄኛው ላይ አብዛኛው ከፕሮቴስታንት እምነት ጋር የተገናኙ በጣም ብዙ ታሪካዊ የሆኑ ከነ ሉተር ጋር የተገናኙ አብዛኛው እንዴት ተጀመረ እንዴት መሰረቱ ጥያቄያቸው ምን ነበር የሚል በጣም ብዙ ታሪካዊ ነገሮች የሚያሳይ ሙዚየም ነው በጣም አሪፍ ሙዚየም ነው ነገር ግን መጥቶ ለሚጎበኝ ሰው በጣም አሪፍ ነው ቅድም ልኳችሁ ለማሳየት ግን ቪዲዮ መቅረጽ ፎቶ ማንሳት ካልሆነ ቪዲዮ መቅረጽ ስለማይቻል እኔ ልገባ አልቻልኩም ማለት ነው ለዚህ የዛሬ ቪዲዮአችን ይሄን ይመስል ነበር እንግዲህ ቻናላችንን ሰብስክራይብ ላይክ ማድረግ አትርሱ በቀጣይ ደግሞ ብዙ አዳዲስ እንደዚሁ ስለ ስዊዘርላንድ ገራሚ ሆኑ አንዳንድ ስቶሪዎች ይዤላችሁ እመጣለሁ እስከዛ ድረስ መልካም ቆይታ ይሁንላችሁ እንግዲህ ቻው